ኪችን ውስጥ ምግብ እያዘጋጀሽ ነው። ፊት ለፊት ያለው ወንበር ላይ ደግሞ ባልሽ ቁጭ ብሏል። ከደቂቃዎች በኋላ ስልክሽ ጠራ። ስልክሽ ላይ እየደወለው ያለው ደግሞ ባልሽ ነው። ታዲያ አብሮሽ የተቀመጠው ሰው ማን ነው? ስኬሪ ስቶሪ ታይም። ይህን ታሪክ የተናገረችው ሴት በሰዓቱ እንዴት ብላ ለሰው እንደምታብራራው እንኳን ግራ ገብቷት ነበር። ይች ሴትና ባሏ አብረው በሚኖሩበት ጊዜ የባሏ ከስራ በጊዜ መምጣት አርፍዶ መምጣት ታዲያ የተለመደ ነው። ስራ ቢያመሽም ከስራ በጊዜም ቢመጣም ልምዱ ስለሆነ ብዙ ጊዜ አሳስቧት አያውቅም። የዛ ቀን ግን ባሏ ወደ ስራ ሲሄድ በጣም ብዙ ስራ እንዳለበትና ትንሽ ቆይቶ እንደሚመጣ ነግሯት ነው የሄደው። ታዲያ የዛን ቀን ማታ ለባሏና ለሷ እራት ስታዘጋጅ ዳቦ እንደሌለ እያሰበች ሌሎች ነገሮችን መግዛዛት እንዳለባት እያሰበች ነበር ኪችን ውስጥ የነበረች። ታዲያ ከውጪ ወደ ሳሎን የሚመጣ ኮቴ ትሰማለች። ባሏ በጊዜ የመጣ ነበር የመሰላት። ነገር ግን ምንም አይነት ድምፅ አላሰማም። መጥቻለሁም አላላትም፣ ምንም አላላትም። ሌላ ጊዜ ባሏ ደክሞት እንኳን ቢመጣ መጥቻለሁ ወይ የሆነ ነገር ይላል እንጂ ድምፁን አጥፍቶ ብቻ ኮቴው ብቻ አይሰማም ነበር። የዛ ቀን ግን የሰማችው ኮቴ ብቻ ነው። ታዲያ ወደ ሳሎን ስትሄድ ባሏን አየችው። ምንም ነገር አልተናገረም፣ ድምፅ አላሰማም። በጣም ግራ ገባት። እንዴት በጊዜ መጣ አለችው። ምንም መልስ አልሰጣትም። ተከትሏት ወደ ኪችን ገብቶ ኪችኑ ያለው ወንበር ላይ ተቀመጠ። ፍጥጥ ብሎ ይመለከታታል። ደህና ነህ አለችው። መልስ አልሰጣትም። ትንሽ ቆይቶ ታዲያ ጥያቄ ጠይቃት ጀመር። ዛሬ ማን ደውሎ ነበር አላት። አይ ማንም አልደወለም አለችው። ትንሽ ቆየና ደግሞ የጀርባውን በር ቆልፈሻል ወይስ ክፍት ነው አላት። አይ አልቆለፍኩትም ክፍት ነው አለችው። ውስጧ ግን በጣም ግራ እየተጋባ ነው። ሰላም እንኳን አላላትም። ሌላ ጊዜ ሲመጣ ሰላም ብሎ ጉንጯን ይስማታል። በጣም ከደከመው እንኳን መጥቻለሁ ይላል ወይ የሆነ ቃል ያሰማል። የሚጠይቃት ጥያቄዎች ግራ እያጋባት መጣ። በመጨረሻ የጠየቃት ጥያቄ ግን በጣም ያስደነግጣል። እኔ እዚህ እንደምኖር ማን ያውቃል ብሎ ነበር የጠየቃት። ያኔ በቃ ሆዷ ዝቅ ነው ያለው። በጣም ስትደነግጡ የሚሰማችሁ ስሜት። በዛ ድንጋጤ ውስጥ እንዳለች ስልኳ ጠራ። የደወለው ባለቤቷ ነው። ስልኩ ላይ ታዲያ የባሏን ስም ስታይ ማመን አልቻለች። እጇ እየተንቀጠቀጠ ስልኩን አነሳችው። ኢቭን በዛ ሰዓት ወንበር ላይ የተቀመጠው ባልሽ ነኝ ባዩ ሰው እያፈጠጠባት ነበር። ኤግዛክትሊ ባሏ ነው፣ ፊቱ፣ ሁሉም ነገሩ። ታዲያ ባሏ ለምንድን ነው በስልክ እየደወለ ያለው? የትኛው ነው ትክክለኛ ባሏ? ስልኩን ስታነሳው ሄ ሀኒ ዛሬ በጊዜ ልወጣ ነው፣ ስለዚህ አሁን እመጣለሁ አላት። በድንጋጤ ውስጥ እንዳለች አፏ እንደተሳሰረ። ታዲያ ፊት ለፊት የተቀመጠው ማን ነው አለችው። አንተ ካልሆንክ ኪችን ውስጥ አብሮኝ የተቀመጠው ማን ነው አለችው። በዚህ ጊዜ ታዲያ ፊት ለፊት የተቀመጠው ባሏ ፈገግ ብሎ ያያት ጀመር። ቀስ ብሎ ከወንበሩ ተነሳ። ከወንበሩ ተነስቶ ታዲያ ዞሮ ደረጃውን ወደ ላይ ወጣ፣ ወደ መኝታ ቤታቸው። ቤቱን የሚያውቀው ነው የሚመስለው። ቤት በኩል እንደሚገባ በሩ ቤት እንደሆነ ደረጃው ቤት እንደሆነ ሁሉም ነገር አብሯቸው የሚኖር ነው የሚመስለው። ደረጃውን ወጣ። አሁን ሄዶ ደረጃውን ወደ ላይ ወጣ ስትለው ታዲያ ባሏ እኔ እየመጣሁ ነው ቶሎ ብለሽ አሁኑኑ ቤቱን ለቀሽ ውጭ አላት። ከቤታቸው ታች ታዲያ ቤዝመንት አላቸው። ጠዋት ከመውጣቴ በፊት ቤዝመንት ውስጥ ገብቼ ነበረ፣ በር ግን ሳልዘጋ ነው የሄድኩት አላት። ብቻ ምንም ይበላት ምንም ለሷ ምንም ሴንስ እየሰጣት አይደለም። ባዶ እግሯን ነበረች። እየሮጠች ከቤት ወጣች። የያዘችው የመኪና ቁልፍና የቤት ቁልፍ ብቻ ነበር። ሮጣ ሄዳ ጎረቤቷ ጋር ማንኳኳት ጀመረች። ታዲያ ይሄ ሁሉ እየተካሄደ 10 ደቂቃ ሆኖታል። በሩን በኃይለኛ እየደበደበች የጎረቤቷን መጮህ ጀመረች፣ መጣራት ጀመረች። እሷ እንደዛ እየሆነች ባለበት ሰዓት ባሏ ደረሰ። በፍጥነት እየነዳ ነበር የመጣው። መኪናውን አቁሞ ሮጦ ወደ ቤት ገባ። ጎረቤትየውን በሩን ከፍቶ ስለነበረ ተከትሎት ወደ ቤት ገባ። ቤት ውስጥ ገብተው ሲያዩ ግን ምንም ነገር የለም። ደረጃውንም ወጥቶ አዩ። ቤት ውስጥ ሁሉን ፈተሹ። ቤዝመንት ገቡ። ምንም ነገር ግን የለም። ቤዝመንት ውስጥ ግን ባልየው ትንሽ ከበደው። የሆነ ነገር ውልብታ ወይም ደግሞ ጥላ ነገር ያየ መሰለው። ለሚስቱ ይሄ ነው ያ ነው ብሎ አልነገራትም፣ ግን በጣም ደንግጦ ነበር ከቤዝመንት ሲወጣ። የሆነ ነገር እንዳየ ግልጽ ነው። ምንድን ነው ያየኸው? ምን ሆነ ነው አለችው። ፊቱ በጣም ደንግጧል፣ ግን ይሄ ነው ሊላት አልቻለም። የሆነ ነገር እንዳየ እርግጠኛ ነበረች። ታዲያ እሷም አንድ ያየችው ነገር ነበረ። ያ ባሏን መሳይ ሰው ከኪችኑ ተነስቶ ወደ ደረጃው ሲሄድ በመስታወት በኩል አልፎ ነበር የሄደው። መስታወት የተንጠለጠለ ግድግዳ ላይ የተንጠለጠለ መስታወት አልፎ ነበር ወደ ደረጃው የሄደው። ታዲያ ለሰከንዶች ያንን መስታወት አይታው ነበረ። በመስታወት ሲያልፍ
ፊቱን ማየት ችላ ነበር። ኖርማሊ ስታየው የባሏ ፊት ቢሆንም ያለው በመስታወት ውስጥ የተመለከተችው ፊት ግን የባሏን አልነበረም። አካሉ፣ ሰውነቱ፣ አረማመዱ፣ ሁሉ ነገር የሱ ነው። ፊቱ ግን የሱ አልነበረም። ያየችው ፊት የባሏ ሳይሆን የሌላ ነገር ፊት ነበር። ይህንን ነገር ባሏ ያመናት ቤዝመንት ውስጥ ከገባ በኋላ ያንን ጥላ ሲያይና የሆነ ነገር ውስጡ ክብድ ሲለው፣ መጀመሪያ ግን ማንም አላመናትም። ሁሉም ሰው ሲጠይቃት የነበረው ጠጥተሽ ነበር ወይ? ሌላ ሀሳብና ጭንቀት ላይ ነበርሽ ወይ? ተኝተሽ ገና መንቃትሽ ነበር ወይ? ኖ፣ እሷ ባየችው ነገር እስከዚች ቀን ድረስ እርግጠኛ ናት። ደህና ደሩ።